አንድ ቁራ ነበር ራሱን የሚጠላ ከሌሎች ጋር ራሱን አወዳድሮ መኖሩን ጠልቶታል። ጥቁር ነኝ፣ በዛ ላይ ማንም አይወደኝም እያለ ሁሌ በራሱ ተፈጥሮ ያዝናል። አንድ ጠቢብ የቁራውን መከፋትና ማዘን አይቶ ምን እንደሆነ ይጠይቀዋል። የምኖረው ህይወት እጣ ፋንታዬ ነው የሚያስከፋኝ። ቀለሜ ጥቁር ነው። ማን ነው ጥቁርን የሚሆን? እንደ ሌሎቹ እንስሶች እቤቱ ወስዶ የሚያላምደኝ የለም። መልኬን ይጠየፉታል። ማንም ምግብ አይሰጠኝም። የሰዎች ቆሻሻ መጣያ ውስጥ ነው ምግቤን ፍለጋ የምንከራተተው። ፈጣሪ ጥቁር ቁራ አድርጎ ፈጥሮኛል፣ ስለዚህ ህይወቴን ጠልቻታለሁ ይለዋል ለጠቢቡ ሰው። ጠቢቡ መልሶ ሌላ ፍጥረት የመሆን እድል ቢሰጥህ ማንን ትሆናለህ? እኔ ያንን ፍጥረት እንድትሆን አደርግሃለሁ፣ ንገረኝ ይለዋል። ቁራው በአንድ ጊዜ ስሜቱ ተቀየረ። በጉጉት መለሰ፣ ሌላ እድል ከሰጠኸኝማ ዳክዬ ነበር የምሆነው። ነጭ ዳክዬ፣ የሚያምር ቀለም፣ የሰላም ምልክት አለ። እሺ ዳክዬ አደርግሃለሁ። ያንን ከማድረጌ በፊት ግን ዳክዬውን ሄደህ እንድታወራው ፈልጋለሁ ይለዋል ጠቢቡ። ቁራው ዳክዬውን አገኘው። ልክ እንደተገናኙ እንዲህ ያለ፣ ዋው ምን አይነት ቀለም፣ ምን አይነት ውበት ነው ፈጣሪ የሰጠህ። በህይወት ደስተኛ እንደሆንክ እርግጠኛ ነኝ ሲል ዳክዬው መልሶ ማን ነው ደስተኛ ነው ያለ አለ። ቁራው ደነገጠ። አይደለህም እንዴ? በፍጹም እኔ ደስተኛ አይደለሁም። እንዴ ለምንድን ነው ደስተኛ ያልሆንከው? እንደዚህ ውብ ሆነ ተፈጥረ ይኸው እስኪ ንጣትህን። ዳክዬው እየተከዘ መለሰ፣ ቀለሜ ነው ደስተኛ ያላረገኝ። ነጭ መሆኔ ቅፍፍ ነው የሚለኝ፣ ማንም አይፈልገኝ። ቁራው የሰማውን አላመነም። አንተ ደስተኛ ካልሆንክማ ጉድ ነው አለ። ሁለቱም ተያይዘው ጠቢቡ ሰው ጋር ሄዱ። ከዛ ዳክዬው ለጠቢቡ እኔ እኮ ዳክዬ መሆን አልፈልግም፣ እንደው ለእኔም አንድ እድል ብትሰጠኝ ብሎ ጠየቀ። ጠቢቡ መለሰ፣ ታዲያ ምን መሆን ነው አንተ የምትፈልገው ሲል ዳክዬው እኔ ፓሮት መሆን ነው የምፈልገው። ቀለሙ ደስ ይለኛል፣ እቀናበታለሁ። አረንጓዴ መሆኑ ከዛፎች ጋር መመሳሰሉ ያስገርመኛል። ሰዎች ፓሮት ከመውደዳቸው የተነሳ ቤታቸው ወስደው ያላምዱታል፣ በፍቅር ያኖሩታል። እሱን መሆን ነው የምፈልገው አለ ፓሮቱ። ጠቢቡ ሰው አደርግሃለሁ፣ ምን ችግር አለ? ከዛ በፊት ግን ፓሮትን ሂድና አውራው፣ ከዛ ተመልሰና አለው። ቁራውና ዳክዬው ተያይዘው ፓሮት ጋር ሄዱ። ጫካ ውስጥ ፓሮትን ፈልገው ማግኘት አልቻሉ። ከብዙ ድካም በኋላ ዛፍ ላይ የተቀመጠ ፓሮት አገኙ። ዋው ምን አይነት ቀለም ነው ያለ! የላባዎችህ ልስላሴ! ሰዎች ይወዱሃል፣ ስም ይሰጡሃል፣ ቤታቸው ወስደው ያኖሩሃል። ሕይወትህ ምን ያህል ጥግ ድረስ ደስተኛ እንደሆነ ምንም ጥርጥር የለኝም አለ ዳክዬው። ፓሮት ግን መለሰ፣ ማን ነው በሕይወቱ ደስተኛ ነው ያላችሁ አለ ተክዞ። ዳክዬዋ በግርም አንተም ደስተኛ አይደለህም እንዴ ስትለው፣ በፍጹም እኔ ተደስቼ አላውቅም። ቀለሜን ይዩት እስኪ፣ አረንጓዴ ነኝ። አረንጓዴ ምኑ ያምራል? ዛፉ፣ ቅጠሉ፣ ሳሩ ሁሉ አረንጓዴ ነው። እኔን ፍለጋ ለረጅም ሰዓት የተንከራተታችሁት እኮ ቀለሜ ከቅጠሎቹ ጋር ስለተመሳሰለባችሁ ነው አለ። ሦስቱም ወደ ጠቢቡ ተመለሱ። ከዛ ፓሮት በተራዋ እንዲህ አለች፣ ለእነሱ የሰጠሃቸውን ዕድል ለእኔም ስጠኝና ፒኮክ አድርገኝ አለችው። ምን ችግር አለው? አደርግሃለሁ፣ ግን ፒኮክን አንድ ያናግረውና ተመለስ አለ ጠቢቡ። ሦስቱ በአንድ ላይ ሆነው ፒኮክን አገኙት። ፓሮት እንዲህ አለች፣ እዩት እስኪ የላባዎቹን ውበት፣ የሰውነቱ ኅብረ ቀለም እንዴት ያምራል! ሰዎች አንተን ሲያዩ ስልካቸውን አውጥተው ፎቶ ያነሱሃል። አንተን ለማየት ብዙ ርቀት ተጉዘው ይመጣሉ። አንተ ስትደንስ ቪዲዮ ይቀርጻሉ። ፈጣሪ ውብ አድርጎ ነው የፈጠረህ። ከማንም በላይ ደስተኛ እንደምትሆን እርግጠኛ ነኝ አለ ፓሮት። ፒኮክ ግን መለሰ፣ ማን ነው ደስተኛ ነው ብሎ ይነገራችሁ አለ በሐዘን አንገቱን እንደደፋ። ፓሮት አይደለህም እንዴ ስትለው፣ አይደለሁም፣ አንዴ ጸጥ በሉ እስኪ፣ የሆነ ድምፅ አይሰማችሁም አለ። አዎ ይሰማናል፣ ምንድን ነው አሉት ሦስቱም ጓግተው። ፒኮክ መለሰ፣ የምትሰሙት የሰው ኮቴ ነው፣ አዳኝ ነው። እኔና ዘመዶቼን ገሎ ላባችንን ገፎ ለሰዎች ይሸጠዋል። ሰዎች በእኛ ላባ ያጌጣሉ፣ ቤታቸውን ያሳምራሉ። ይሄ ታዲያ ሕይወት ነው? እንዴት እኔን መሆን ትመኛላችሁ? ሦስቱም ደርቀው ቀሩ። ቁራ ተገርሟል። ሁሉም እንስሳ ሐዘንተኛ ነው። ውጭው ያማረ፣ ውስጡ ግን ባዶ። ከዛ አንድ ጥያቄ ጠየቀ፣ ታዲያ አንተ ደስተኛ ካልሆንክ የትኛው እንስሳ ነው ደስተኛ? ፒኮክ መለሰ፣ አንተ ነህ ደስተኛ ፍጥረት አለ ወደ ቁራው እየጠቆመ። ቁራው አላመነም። እኔ ደግሞ ምን ነው ደስተኛ የሚያደርገኝ አለ። ከዛ ፒኮክ የዶሮ አሮስቶ፣ የአሳ ጥብስ ሲባል ሰምተህ ታውቃለህ አይደል አለ። ቁራው አዎ አውቃለሁ አለ። ፒኮክ ቀጠለ፣ የቁራ አሮስቶ፣ የቁራ ጥብስ፣ የቁራ ቅቅል ሲባል ሰምተህ ታውቃለህ? ቁራ አይ አላውቅም አለ። ፒኮክ ጠየቀ፣ የቁራ ላባውን ወይ ደግሞ ቆዳውን ፈልጉ ሊያድነውስ የሚመጣ አለ? ቁራ አይ የለም ብሎ መለሰ። አየህ ታዲያ ማን ነው የተሻለ ሕይወት ያለው?
ዓለም ላይ ደስተኛው ወፍ ማን ነው ከተባለ እኔ ነኝ ወይስ አንተ? አንተ እኮ ነህ ደስተኛ። እኛ እኮ ነገ ጠዋት መነሳታችንን እርግጠኛ አይደለንም። አላስተዋልክም እንጂ ካንተ በላይ ደስተኛ የለም እኮ። ይሄንን ተናግሮ ሳይጨርስ አንድ የጥይት ድምፅ ተሰማ። ፒኮኩ ፊት ለፊታቸው ተዘርግቶ ወደቀ። ማንም ሁን የትም ከማንም ተወለድ፣ መልክህ ቁመናህ ምንም ይሁን ግን ራስህን ከማንም ጋር አታወዳደር። ፈጣሪ አንተን የሚመስል ሌላ ማንንም አልፈጠረም። አንተ የተለየህ ነህ። ይህንን እመን። በምንም አይነት ነገር ውስጥ ብታልፍ ዋጋ አይቀንስም። ገንዘብ የፈለገ ቢተጣጠፍ ቢጨማደድ ያው ገንዘብ ነው። ወርቅ ጭቃ ውስጥ ቢገባ አይ በቃ ቆሽሿል ብለህ ትተኸው ትሄዳለህ? በፍጹም አጥበህ ታጌጥበታለህ። አንተም ብዙ ከባድ ነገር ውስጥ ልትገባ ትችላለህ። ስሜትህ ተሰብሮ ይሆናል። ከሰው በታች እንደሆንክ ሊሰማህም ይችላል። እመነኝ፣ ጭቃ ውስጥ እንደገባው ወርቅ ነህ። መልሰህ መነሳት፣ የፈለከውን መሆን፣ የፈለከውን ማሳካት ትችላለህ። ራስን መውደድ ማለት ድክመቶቼ ናቸው ከምትላቸው ነገሮች ሁሉ ጋር በደስታ መኖር መቻል ነው። የምትወዳቸውን ሰዎች ከነምናምናቸው እኮ ነው የምትወዳቸው። እናትህ ወይ አባትህ ብዙ ድክመት ይኖርባቸዋል፣ ግን በቃ እናት ናት፣ አባት ነው። ያለምንም መስፈርትና መለኪያ ትወዳቸዋለህ። አንተም እኮ አንተ ነህ። በቃ ሌሎችን ከነምናምናቸው ከነድክመታቸው የምትወዳቸው ከሆነ ራስህን በደንብ አድርገህ መውደድ አለብህ። ራስህን ስትወድ ለራስህ የምትውለው ትልቅ ውለታ ይቅር ማለትን ነው። ይቅር ማለትን የማያውቅ ሰው ሙሉ በሙሉ በስሜትም ሆነ በስነ ልቦና የተጎዳ የተበላሸ ሰው ነው። ወዳጆችህ፣ ጓደኞችህ፣ ቤተሰቦችህ አስቀይመውህ ይሆናል። ሁሉንም ይቅር በልና እዛው አስቀረው። ራስህን ጭምር ይቅርታ አድርግለት። ባለፈ ጥፋትህ ራስህን አትውቀስ፣ ራስ ላይ አትጨክን። ሌሎችን ይቅር ማለት በእኛ ላይ የሆነውን ነገር መቀበል ይመስለናል፣ ግን አይደለም። ይቅርታ የሆነው ነገር ሆኗል ብሎ መቀበል እንጂ እኔ ላይ መሆኑ ልክ ነው ወይም እኔ ላይ ያ ነገር መፈጠሩ ይገባኛል ማለት አይደለም። ይህንን ስታውቅ የተሻለ ሰው ለመሆን አንድ ደረጃ ከፍ ትላለህ። ራስህን እንድትቀበለውና እንድትወደው ያለፈውን ነገር ተወው። ከልብህ የምትፈልገውን ነገህን ለማግኘት አጥብቆ የያዘህን ትላንትናህን ልቀቀው። በቃ ተወው። ከባድ የሚመስሉ ነገሮችን ለመጋፈጥ ድፍረት ሊኖርህ ይገባል። ትላንትናህን መተው፣ ጥፋቶችን ይቅር ማለት፣ ቁጭቶችን ሁሉ ማራገፍ፣ እውነቱን ለመጋፈጥ ድፍረት ያስፈልግሃል። ይሄን ስታደርግ ታድጋለህ። ሕይወትህን ሕይወት ትሰጠዋለህ። የእውነት መኖር ትጀምራለህ። አንተ ላይ ምን ሆነ ሳይሆን ከዚህ በኋላ በዕድሜ ምን አደርጋለሁ ትላለህ። ሁኔታዎች በተለዋወጡ ቁጥር ራስህን አትጠላም። ሁኔታዎች፣ ሰዎች ያንተን ደስታ ሊወስኑት እንደማይችሉ አስበህ የራስህ የደስታ ምንጭ ራስህ ትሆናለህ። ይሄ ነው ራስን መውደድ ማለት። ሰዎች በአንተ ከማመናቸው በፊት አንተ በራስህ ማመን አለብህ። ሁልጊዜም ሰዎች ለአንተ የሚሰጡት ቦታ አንተ ለራስህ ከምትሰጠው ግምት ተነስተው ነው። ራስህን ስትንቅ ይንቁሃል። ራስህን ስታከብር ግን ማንንም ለመማረክ ኢምፕረስ ለማድረግ አትጨነቅም። ራስህን ታውቃለህ፣ ራስህን ትወደዋለህ፣ ከዛ ራስህን ትሆናለህ። ራስን ከመሆን በላይ ምን ታላቅነት አለ? ቦታህን ማወቅ ስትጀምር ሁሉ ነገርህ ይለወጣል። ውስጥህ ደስተኛ ሲሆን ውጫዊ ነገሮች ቦታ መያዝ ይጀምራሉ። የማይመስሉህ ነገሮች ይሄማ አይሳካም ያልከው ሁሉ ዓይንህ እያየ እጅ ላይ ይገባል። ስትፈልጋቸው የነበሩ ሰዎች፣ ሁኔታዎች ሲፈልጉህ ታገኛቸዋለህ። ዋጋህን እወቀው ብቻ። ሰዎች አንተን ከማክበራቸው በፊት አንተ ራስህን አክብረው። እነሱ ሁኔታህን አይተው ነው የሚለዋወጡ። የአንድን ዕቃ ዋጋ የሚያወጣው ሻጩ ነው። ካላዋጣው እኮ አይሸጥም። ማን ያስገድደዋል? የራስህን ዋጋ የምታወጣውም አንተ ነህ። ቦታህን እወቅ። ራስህን ከምንም ነገር በላይ አክብረው። ከፈጣሪ ቀጥሎ ደግሞ ራስህን እመነው። ሰዎች እንዲሁ ሊፈልጉ ሊወዱህ አይችሉም። አንተን ለመፈለግ ወይ ለመውደድ ምክንያት ይፈልጋሉ። ፈጣሪ ብቻ ነው እንዲሁ የሚወደው። ራስን መውደድ እኮ ሌሎችን መጥላት አይደለም። ግን ራስህን ስትወድ ትጠነክራለህ፣ ትበረታለህ። ከራስህ አልፈህ ለሌሎች ትተርፋለህ። ራሱን የማይወድ ሰው ግን ሁልጊዜም ሐዘንተኛ ነው።
ለሚወዳቸው መድረስ አይችልም። ቀና ማለት እንኳን አይችልም ለራሱ። ነገር ግን ራስህን ስትወድ፣ ለራስህ ትክክለኛውን ቦታ ስትሰጥ ብዙ ነገር ላይ ትጠነክራለህ፣ ልበ ሙሉ ትሆናለህ። ብዙ ነገር ያለ ሰው እርዳታ ታሳካለህ። ብቻህን መቆም አያሳፍርህም። የሰዎች አስተያየት እንደ ጦር አትፈራም። ከጓደኞችህ የተለየ አቋም መያዝ ትጀምራለህ። ያመንክበትን መናገር፣ ያመንክበትን ማድረግ፣ ያመንክበትን መኖር ትጀምራለህ። ከሰው ጋር ለመመሳሰል መጣሩን አቁም። ሌሎችን ለማስደሰት አትጋጋጥ። የተለየ ማንነት ሲኖርህ ሰዎች ላይወዱህ ይችላሉ፣ ግን እነሱም በውስጣቸው አንተን መሆን ይፈልጋሉ። ራስህን በጠላህባቸው ወራት፣ የበታችነት በተሰማህ ጊዜ፣ ያኔ በስንፍናህ ጊዜ ዞርም ብለው ያላዩ ሰዎች መጠንከርህን ሲያዩ ይቀርቡሃል። ምን እናግዝ፣ ከጎንህ ነን ይሉሃል። አየህ፣ ይሄ የሰው ጸባይ ነው። ራስህን ከናክ፣ ልፍስፍስ ከሆንክ ብትንፈራፈር እንኳን ተራምደውብህ ነው የሚያልፉት። ለራስህ ስትል ነው ራስህን መውደድ ያለብህ። ሐሳቤን ጨርሻለሁ። እስከ መጨረሻው ስላደመጣችሁኝ ለእናንተ አክብሮቴ ከፍ ያለ ነው። በቀጣይም እንዲሰራላችሁ የምትፈልጉት ማንኛውም ሐሳብ፣ ጥያቄ ካላችሁ ኮመንት አድርጉልኝ። መልካሙን ሁሉ ተመኘሁላችሁ። ለሃይ ስኩል ተማሪዎች በተለይ ደግሞ 12ኛ ክፍል ለሆናችሁ ማትሪክን እንዴት ነው የማልፈው? እንዴት አድርጌ ላጥና? እንዴት ላስታውስ? በምን አይነት መንገድ ለፈተና ልዘጋጅ ብላችሁ ለተጨነቃችሁ ሁሉ ማትሪክን ማለፍ ብቻ ሳይሆን ከ500 በላይ የምታመጡበትን ጥበብ በአጭር ኮርስ አስተምራችኋለሁ። ከናንተ የሚጠበቀው ፊውቸርኤክስ ብላችሁ ጉግል ፕሌይ ስቶር ላይ አፕሊኬሽናችንን ዳውንሎድ አድርጋችሁ ኮርሱን መማር ነው።